ቤታችሁ የበረከት ይሁን የሚያስጨንቃችሁ ከግራችሁ በታች ይውደቅ እግዚአብሔር ለሕይወታችሁ ሁሉ ደስ የሚያሰኘው ነገር ይስጣችሁ እመቤታችን ትምጣላችሁ የምትሹትን ትፈጽመላችሁ ጤና አላጣችሁ ጤና ይስጣችሁ በረከት ከቤታችሁ ለጠፋ በረከቱን ይሙላላችሁ ይሄን ቃል እንደሰማችሁ እግዚአብሔር በሰማይ የመላእክትን ዝማሬ ያሰማችሁ የእመቤታችን ድምጽ ለአባ ኤፍሬም ለኤልሳቤጥ እንደመጣ በእናንተም ቤት ያ ድምጽ ይግባላችሁ ልጇ ወዳጇ ኢየሱስ የምትሹትን ሁሉ ይፈጽምላችሁ ከሚያስጨንቅ ከሚያሳዝን ከሚያስተክዝ ነገር እግዚአብሔር ይሰውራችሁ የአብ ጸጋ ይደርባችሁ የወልድ ቸርነት አይለያችሁ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ሰማይን ያለ ምሰሶ የዘረጋ እግዚአብሔር ስሙ የተመሰገነ ይሁን ምድርን በኋላ ያለ ካስማ ያጸናው ስሙ የተመሰገነ ይሁን አየርን ሳይታይ የሚነዳው ደመናንም ያለ ድምጽ የሚያስጉዘው እግዚአብሔር ሁሉን የሚችል እሱ ስሙ ለዘላለም የተመሰገነ ይሁን አባቶች ካህናት ቡራኪያችሁ ይድረሰኝ ወንድሞች ዲያቆናት የተከበራችሁ ምእመናን አባቶች እናቶች ወንድሞች እህቶች እንደምን አላችሁ አምላካችን እግዚአብሔር ስሙ የተመሰገነ ይሁን ለዛሬ ቀን ደግሞ ያደረሰን እሱ ክብር ምስጋና ይግባው አምላካችን ብርሃነ መለኮቱን የገለጠበት በደብረ ታቦር ተራራ በማቴዎስ ወንጌል ምዕራፍ 17 ላይ እንደተነገረ አምላክ መሆኑ በሙሴ በኤልያስ የተመሰከረለት ታላቅ ቀን ላይ እንገኛለን አምላካችን እግዚአብሔር ስሙ የተመሰገነ ይሁን እርግጥ ትምህርታችን እመቤቴ ዛሬ ቀዳሜ ከማጋ ትምጣልኝ ነው ዛሬ ቀዳሜ ነው ቀዳሜ እመቤታችን ከማጋ ትምጣልን ራሳችሁን እንደ አባ ኤፍሬም ይውብያችኋለሁ ቅዱስ ጳውሎስ እኔ ክርስቶስን እንደመመሰል እናንተ እኔን መሰሉ ብሎ በአንደኛ ቆሮንቶስ እንደነገረ ምዕራፍ 11 ቁጥር 1 እናንተም ደግሞ ጳውሎስን ልትመስሉ ጴጥሮስን ልትመስሉ ሶሎሜን ልትመስሉ ማርታን ልትመስሉ ማርያምን ልትመስሉ የተጠራችሁ ናችሁ ስለዚህ ለአባ ኤፍሬም እንደመጣችለት ለኛም እንድትመጣልን ነው በለተ ቀዳሚት